ቆዩ ብሻይ ቆንጆ እንደው ቆይሽ ምን ሆነሽ ነው? መንገድ ላይ ኮርጄ እቺን እየገዛው ነበርና አክስቴ በጌታ አታምረው። ቆይ ነው የምለው ልብስና ጫማ ከምትሰበስቢ መጀመሪያ ሞልዶ አይቀድም ወይስ እንዴት ነው ሞልዳችን? ምን አትማሽ? እንዴ ምንሽ ነው? አው ልክ ነሽ። መውለድ አልችልም። ማለት ነው እንዴት? አላቅም በቃ ታውቂያለሽ እንደቀላል የወሰንኩት ውሳኔ ልጅ መቼም ቢሆን እንዳልወልድ ያደርገኛል ብዬ አስቤ አላቅም ነበር። ይሄን መሆኑን ባቅ በፍጹም አላደርገውም ነበር በፍጹም። ማለት ምን ወስንሽ ነው? ሄሎ ምን ሆነክ ነው? ፍቅር ደህና አይደለም እንዴ? እዚህ ቤት ስትኮነኛለሁ እንደና ነኝ አይደል? እስከ ዛሬ እንደማፈቅርሽ በቃል ላይ ነገርኩሽ። አሁን ደግሞ በስልክ ልንገርሽ ብዬ ነው። እሺ ቀጥል፣ እየሰማሁህ ነው። በጣም ነው የምልሽ፣ በጣም እንደማፈቅርሽ ታውቂያለሽ አይደል? ዛሬ ደግሞ ቀርተሽ እዚህ ብትይ ምን አይነት ስጦታ እንደምሰጥሽ እኔም በጣም ነው የምወድክ፣ ግን ዛሬ ፈተና ስላለብኝ ግዴታ መሄድ አለብሽ። አታኩርፋ፣ ግዴታ መሄድ ስላለብኝ እኮ ነው። ፈተና ያምጣኝ። እሺ ስማ፣ እሺ አልከኝ። ልሂድ፣ ግዴታ መሄድ ስላለብኝ ነው። ቦርሴን አቀበለኝ። እሺ ደውዪልኝ። ደውላለሽ። አንዴ ዳስረዳ። ቆይ ምንድነው ይሄ? የግዝና መመርመሪያ ነው። አንቺ ጋር ምን ይሰራል? የሆነ ጥርጣሬ ስለነበረኝ መመርመሪያ እየገዝቼው ነው። የምን ጥርጣሬ? ስለዚህ ነገር ነው ማወቅ የለብኝም? አለብክ፣ ግን ያው ትክክለኛው ጊዜ አሁን አይደለም ብዬ ነው። ምን ማለት ነው ትክክለኛው ጊዜ አሁን አይደለም? የግዝና መመርመሪያ ይዘሽ ትክክለኛው ጊዜ አሁን አይደለም ነው ወይስ የሌላ ሰው ነው የሚመለከት አይደለም? ይሄ ምን ሆነ ካሉ ማለት ነው ሌላ ሰው እና ታዲያ ምንድነው? ማንንም አላውቅም ማለት ነው ሌላ ሰው ምን ይሰራል? እኔ ሳላውቀው ምን ይሰራል? ሳትነግሪኝ ልትቀመጪ ነበር? አይደለም እኮ ትክክለኛ ጊዜውን አይደለም ብዬ ነው። እኔም ተማሪ ነኝ፣ አንተም እንደዛው። ምን እናደርግ ታዲያ? ትክክለኛ ጊዜ ካልሆነ ምን ይሰራል? ቦርሳሽ ውስጥ ኪስሽ ውስጥ ምን ይሰራል? ለኔስ ለምን ተደበቀ? ነግር ካለው ብዬ ነው። ከዛሬ ሌላ ነገር አለው? ተናታነኝም ሌላ ምንም ነገር የለም። እና ታዲያ ምን ይሰራል? በድንገት ማወቅ ነበረብኝ። የኔና አንቺ ጉዳይ ከሆነ በጣም ይቅርታ። ምን ማለት ነው? ተረጋጋ። እንዳልኩ ጊዜውን እየጠበቅኩኝ ነው። እኔም ካወቅኩኝ እኮ ረጅም ጊዜ አይደለም፣ በጣም በቅርብ ነው ያወቅኩት። መቼ ስትናገር ያሰበሽ ነበር ታዲያ? ምን ለመሆን አሰበሽ ነበር? ሽቱ በቃ ምን ማለት ነው? አትጩቅ። እንደቀላል ነው የምታዩኝ ነገር። እንደቀላል ማስላላዩት ነው። ትክክለኛ ጊዜውን እየጠበቅኩ ነበር አልኩ እኮ። ኪስሽ ውስጥ ይዘሽ ነው ትንሽ ጊዜ መጠበቅ? ስለምን እንደዚህ የምትሆነኝ? ለራስ ተጨንቄያለሁ በእናትህ። እሺ ምንም አልፈልግም። ማሰብ ፈልጋለሁ ከራሴ ጋር ውጪ ውጪ ጂሊ ውጪ ማሰብ ፈልጋለሁ። በቃ እንደዚህ ነው የምትለኝ? ውጪ ማሰብ ፈልጋለሁ ብታረም ነኝ።
ባሩክ ክፈት ብያለሁ። ለምን አትከፍትልኝም? ክፈት እኮ ነው የምልህ። ኪያ በሩን ክፈት ብያለሁ። ዛሬ ቀን ክፈት በሩን። ምንድነው? ሰላም አይደለም እንዴ? ምን ሆነሻል? ተመልሰሽ ተመጣጣ ምን ሆነሻል? እሺ ናይ ረጋጋ እንዳትነካኝ፣ ዳግመኛ ጫፊ እንዳትነካኝ ነግሬሃለሁ። ተረጋጊ። ቆይ እናንተ ነገር ከመጨረሻው ይሄ ነው። ተረጋጊ። ሶታ እንኳን አትከተለኝም። ተናድጄ ነበር እኔ ምንድነው የምከተልሽ? አንተ ተናደህ ነበር። እሺ ቁጭ ረጋጋ። እኔ የሚሰማኝ ስሜት እንትን ማታስበው። ቆይ በጣም ነው የምታሳፍረው። እሺ በቃ እኔ እናንተ ነገር ይሄ ነው። እኔ እናንተ ስብ ብዙ ነገር አላደረኩኝም። ይሄ ነገር እኮ በእኔና ባንቺ እድሜ ላይ እኮ መሆን ያለበት ነገር ነው። እኔ እሱ አልጠፋኝም እኮ ግን እንደዚህ አልነበረም ሪአክት ማድረግ የነበረብህ። ገብቶሃል እኮ አሁን ያለንበት ነገር ልክ አይደለም። እኔ ለራሴ ተጨንቄ አንተ ጭራሽ ውጪልኝ ብለህ ዝም ብለህ ትቀመጣለህ። ቆይ ያለንበት ሁኔታ ልክ አይደለም። ቤተሰብ ምንድነው የምትይው? እኔ እሱ እንዴት ሳላስበው ቀርቼ ይመስልሃል? ግን ይሄ እናንተ ፍቅር ብዬ ነበር። እሺ አረጋግቼ ነግሬ ነበር። አንተ ውጪልኝ ብለህ በቃ አንተ አትከተለኝ ጭራሽ። እኔም እሱን ሳላቀርቻ አይደለም ግን በሰዓቱ ተናድጃለሁ ስለደበቅሽ። በቃ ምንም አልገባም። እንደዚህ አልነበረም የእናንተ ነገር ማለት። ቆይ ማለት የተፈጠረው ቦልተጅ አንተን እኮ ያገባል። የሚመለከትክ ነገር እኮ ነው ነገር ረይኩት አይደል እንዴ? ታዲያ የሚመለከተኝ ከሆነ ለምን ደበቅሽኝ መጀመሪያው ነው? ትክክለኛው ጊዜ እየጠበቅኩ ነው አልኩ እኮ። ለምንድን ነው የምታስደጋግመኝ? ለምን አይገባ? የቱ ነው ትክክለኛ ጊዜ? ነገ ከነገ ወዲያ ከደረሰ ምናምን በኋላ ትክክለኛ ጊዜው ምንድነው? ቢሆንም ግን መፍትሄ እንፈልግ አይደለም መፍትሄ እንፈልግለታለን እንድትለኝ ነው የፈለኩት እንጂ ውጪ ብለህ እንድታባረኝ አይደለም። እሺ በፍጹም እኔ ካንተ ይሄን አልጠብቅም። እሺ ተረጋጊና ቁጭ ብለን እንነጋገር እናውራ። ነው የምናወራው አሁን ምን የምናወራው ነገር የለም። አንቺ ይኸውልሽ 12ኛ ክፍል ተማሪ ነሽ። በዛ ላይ እኔም ዩኒቨርሲቲ ተማሪ ነኝ። ይሄን ነገር መቀበል የሚችልበት አቅም ላይ አይደለም ያለሁት። እንዴት አታስቢም? ታዲያ ምን እንዳደርግ ነው የምትፈልገው? አልገባኝም። ቆይ ምንድን ነው የምትፈልገው? በቃ አንድና አንድ መፍትሄው ማስወረድ ነው ያለው ነገር። ምን ማስወረድ ነው ያለው ነገር? ሌላ መፍትሄ አለሽ? ማስወረድ ምን ያህል ሪስክ እንዳለው ግን ይገባል። ልሞት እችላለሁ እኮ። እና ታዲያ መፍትሄው ምንድነው? ሌላ በቃ ማስወረድ እሱ ነው መፍትሄው? እሱ ነው የምትፈልገው? እሺ ምን አይነት መፍትሄ አለ? መፍትሄው ምንድነው? ሌላ ከኔ ሌላ ወጣስባለህ። ቆይ ምንድነው የምትፈልገው? በሞትስ በጣም ሴቶች በዚህ ሁኔታ ሞቷልሽ። በፍጹም እኔ ለመሞት አልፈልግም። ገና ምን ነው ፈልጋለሁ? እኔ ስላንቺ እንዴ እንድትሞች ፈልጋለሁ እንዴ? እኔ ይሄን ነገር መሸከም አቅም የለንም። ይሄ ጊዜው አይደለም እኮ። ስለዚህ ያኛው ጊዜው አይደለም። ማስወረድ ነው በቃ የመጨረሻ መፍትሄው አይደለ? ከኔ ጋር ምንም አይነት ፊውቸር አታስብም። ከሱ ይበልጥብህ ነገር አለ ንገረኝ። እኔ አመቼ ሌላ ይበልጥብኛል አልኩሽ። በቃ አንድና አንድ ያለው መፍትሄ ማስወረድ ነው። አንቺም ተማሪ እኔም ተማሪ ነን። በዚህ ሰዓት ነገር እየገባለት ልሞት እችላለሁ። በጣም ሪስክ ያለው ነገር ነው አድርጊ እያልከኝ ያለኸው ምንድነው? መፍትሄዎች ብቻ እንዳደረኩት ነገር በቃ እንደምታረጋው አድርጊ ብለህ ነው የምታወው። እና መፍትሄው ምንድነው? እሺ ግን ማስወረድ በፍጹም ነው የምችለው። ይኸውልሽ እኔ በጣም ብዙ ማሳካት ያለብኝ ህልሞች አሉ። በዚህ ሰዓት ይሄንን መቀበል የምችልበት አቅም ላይ አይደለም ያለው። አሁን ላይ ጊዜው አይደለም። አሁን ግልጽ አድርገልኛል። ከትዳርና ከልጅ በፊት ብዙ ማስቀደም የምትፈልገው ነገር አለ አይደል? አዎ ማስቀደም ያለብን ነገር አለ። ስለዚህ መፍትሄው ማስወረድ ይቻላል። መፍትሄው ማስወረድና ማስወረድ ነው። ይሄ ደግሞ ሌላ ምንም መፍትሄ የለም። ምንም አዲስ ሀሳብ አለም እየነገርከኝ ያለው ማስወረድ ነው አይደል የምትፈልገው? አዎ ማስወረድ ነው መፍትሄው። እሱን ደግሞ ካላንተም ቢሆን ማድረግ እችላለሁ። እሺ እና በቃ ይሄ ነበር የተፈጠረው። ይሄ እንኳን አላወኩም ነበር። የሁሉ ነገር እንዳሰለሽ ባቅ ኖሮ አልጠይቅሽም ነበር። ይቅርታ ነኝ እንደዚህ ስሜት ተከተልኩሽ። ይቅርበኝ። ቀላል መስሎኝ የነበረው ውሳኔ ልጄ እንዳልስም አደረገኝ። ወጣትነት ሁሉን ነገር መሞከርና መማሪያ ብቻ አይደለም መቀጫም ጭምር እንጂ። ከስሜታዊነት ይልቅ በማስተዋል እንራመድ። ያኔ ሁሉን ነገር በጊዜው እንደርስበታለን። ለሁሉም ጊዜ ስላለው